አድማጮቻችን አመሻሹን ሰበር ዜናዎች አሉ። አወዛጋቢው የአሜሪካን ፕሬዝዳንት ዶናልድ ትራምፕ በብልጽግና ሹማምንት በብልጽግና ባለስልጣናት ላይ በና አብይ አህመድ ላይ የያዙትን አቋም ተከትሎ የአራት ኪሎ ቤተ መንግስት ባለስልጣናት ከፍተኛ አጣብቂኝ ውስጥ ስለመግባቱ ተገለጸ። በተለይም ደግሞ በኢትዮጵያ ውስጥ እየተካሄደ የሚገኘውን ጦርነት ተከትሎ እንዲሁ በአማራ ክልል ከተሞችና በኦሮሚያ ክልል ከተሞች እየተካሄዱ የሚገኙ ጦርነቶችን ተከትሎ የንጹሃን ዜጎችን ግድያና የሰብአዊ መብት አያያዝን ተከትሎ የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕም በኢትዮጵያ ጉዳይ ብሎም ደግሞ የብልጽግና ሹማምንት እና አብይ አህመድን ከስልጣን ለማስወገድም ከኢትዮጵያ ውጭ ከሚገኙ የአማራ የኦሮሞና የትግራይ ተወላጅ ፖለቲከኞች ጋር ጥብቅ የተባለ ውይይቶችንና ስብሰባዎችን እያካሄዱ ይገኛሉ። ምን የተባለው በአሜሪካ በኩል የብልጽግና ሹማምንት የሆኑት እና አብይ አህመድ ህፃናትን በግዳጅ ለውትድርና እየመለመሉ ነው ማለታቸው የተሰማ ሲሆን በተለይም ደግሞ በኢትዮጵያ ጉዳይ እና አቶ ገዱ አክቲቪስት ጀዋር መሐመድ እንዲሁ እና አቶ ለማ መገርሳን የመሳሰሉ እና አቶ ስብሃት ነጋን የመሳሰሉ ቀድሞ ብልጽግና ውስጥና ኢህአዴግ ውስጥ ሲያገለግሉ የነበሩ የቀድሞ ፖለቲከኞችና ልሂቃን በኢትዮጵያ ውስጥ የሽግግር መንግስት ሊካሄድ ይገባል የሚል አቋም በመያዝም ጥብቅ የተባለ ውይይቶችን በነጩ ቤተ መንግስት እያካሄዱ እንደሚገኙም ምንጮች አመላክተዋል። አድማጮች ምሽቱን ወደ ስቱዲዮ በገባንበት በዚህ ሰዓትም በመላው የአማራ ክልል ከተሞች በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያ ከመንጊዜውም በላይ ተባብሶ መቀጠሉ ሲገለጽ ዓለምን ጉድ የሚያስብሉ ዘመቻዎች እንደሚካሄዱም በጎጃም የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ አመላክቷል። ምሽቱን ብልጽግና የሚተማመንባቸው አንድ ከፍተኛ አዋጊ በፋኖ ኃይሎች በተፈጸመ ጥቃት መገደላቸው ሲገለጽ እንዲሁ ደግሞ በባህር ዳር ከተማም ስብሰባ ያካሄዱ ይገኙ የነበሩ የብልጽግና ሹማምንትም በፋኖ ኃይሎች በተፈጸመ ደፈጣ ጥቃት እንዲሁ ስለመገደላቸው ለመስማት ተችሏል። አድማጮቻችን ብልጽግና ፋኖን እናጠፋለን እንደመስሳለን የፋኖን ኃይሎችም በ3 ቀን ትጥቅና ቀበቶ እናስፈታለን በሚል የገቡበትን ጦርነት ማሸነፍ ተስኗቸው አሁን ላይ ደግሞ እና አብይ አህመድ የፋኖ ኃይሎች ከአቅማችን በላይ ሆነዋል አማልዱን እያሉም ይገኛሉ። በተለይም ደግሞ የብልጽግና ሹማምንት በኢትዮጵያ ውስጥ እያካሄዱ የሚገኙትን ጦርነት ተከትሎ ከዓለም አቀፍ መንግስታት በኩልና ከዓለም አቀፍ የሰብአዊ መብቶች ተሟጋቾች በኩልም ከፍተኛ ተቃውሞችን እያስተናገዱ ይገኛሉ። እንዲሁ ደግሞ ብልጽግና ፈጽሞ ወደ አንድነት ሊመጡ አይችሉም በማለት ሲገልጻቸው የቆዩት የኦሮሞ የአማራና እንዲሁ የትግራይ ተወላጅ ፖለቲከኞችና ልሂቃንም በአንድነት በመቆመም የብልጽግናውን አገዛዝ አብይን ከስልጣን ልናስወግድ ይገባል በሚል እንዲሁ ደግሞ በኢትዮጵያ ውስጥም ሁሉንም የኢትዮጵያ ሕዝብ ያማከለ የሽግግር መንግስት እናካሄዳለን በሚልም ስለ ኢትዮጵያ ከሚመለከታቸው ዓለም አቀፍ መንግስታት ጋር ጥብቅ የተባለ ውይይቶችን እያካሄዱ እንደሚገኙ ምንጮች አመላክተዋል። ታዲያ ይህ ጉዳይ የአራት ኪሎን ቤተ መንግስት የብልጽግናን ባለስልጣናትም ከፍተኛ ስጋት ውስጥና አጣብቂኝ ውስጥ በከተተበት በዚህ ሰዓትም የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕም በብልጽግና ሰዎች ላይ የያዙት አቋም እና አብይ አህመድን እንዳስደነገጠም እየተገለጸ ነው የሚገኘው። የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ በኢትዮጵያ ውስጥ እየተካሄደ የሚገኘው ውጊያ በአፋጣኝ ሊቆም ይገባል ማለታቸው የተገለጸ ሲሆንም በተለይም የብልጽግና ሰዎችም ህፃናትን በግዳጅ ለውትድርና እየመለመሉ ይገኛሉ በሚል በአሜሪካ በኩል የብልጽግና ሰዎች ተወንጅለዋል። ታዲያም ይህንንም ተከትሎ ነው ከኢትዮጵያ ውጭ በስደት የሚገኙት የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ የሚገኙት አቶ ገዱ እንዲሁ ደግሞ አቶ ልደቱ አያሌው፣ አክቲቪስት ጀዋር መሐመድ፣ አቶ ለማ መገርሳ እንዲሁም ደግሞ እና አቶ ስብሃት ነጋን የመሳሰሉ ፖለቲከኞችና ልሂቃንም
በኢትዮጵያ ጉዳይ ስለ ኢትዮጵያ ከሚመለከታቸው ዓለም አቀፍ መንግስታት ጋርና ዲፕሎማቶች ጋር ጥብቅ የተባለ ውይይቶችን እያካሄዱ ይገኛሉም የተባለ ሲሆንም የብልጽግና ሹማምንት እነ አብይ አህመድ ስልጣናቸውን ሊያጡ ይችላሉም እየተባለም ነው የሚገኘው። ውድ አድማጮች፣ በሌላ በኩል ብልጽግና የሚተማመንባቸው ከፍተኛ አዋጊዎቹ ፋኖን ማሸነፍ አቃተን ሲሉ ተደመጡ። ከዚህ ቀደም የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ የሆኑት ኢታማዦር ሹም ብርሃኑ ጁላ፣ ምክትል ኢታማዦር ሹም አበባው ታደሰ ጽንፈኞችን አጠፋን ደመሰሰን፣ ጽንፈኛው ቡድን አያሳስበንም ሲሉ ቢቆዩም አሁን ላይ ደግሞ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በትጥቅ ትግል ማሸነፍ አንችልም ሲሉም ተደምጠዋል። የብልጽግናው አገዛዝ የአብይ አህመድ ቀኝ እጅ የሆኑትም ከፍተኛ አዋጊዎቹና ጄኔራሎቹ ብሎም ደግሞ ኮሎኔሎቹ የፋኖን ኃይሎች ለማጥፋት የጊዜ ገደብ ቢሰጣቸውም የፋኖን ኃይሎች ለማጥፋትም ታንኩን ባንኩን ብሎም ደግሞ በድሮንና በሜካናይዝድ ብሎም በጦር ጄቶች የታገዘው ውጊያን ቢያካሂዱም ይህ ሁሉ ሊሳካ አለመቻሉን ተከትሎ አሁን ላይ የፋኖ ኃይሎች ከአቅማችን በላይ ሆነዋል ሲሉም እየተደመጡ ነው የሚገኘው። ለዚህም ደግሞ እንደ ምክንያት ያስቀመጡትም ጽንፈኛው ቡድን በህዝብ ድጋፍ እያገኘ ይገኛል። በህዝብ ድጋፍ ያለውን ኃይልም ፈጽሞ በትጥቅ ትግል ልናሸንፍ አንችልም ያሉት እነዚህ ከፍተኛ አዋጊዎችና ጄኔራሎችም አብይ አህመድ በመላው የአማራ ክልል ከተሞች እያካሄደ የሚገኘውን ውጊያ ዳግም እንዲያጤንበት እንዲሁ ደግሞ ጦርነቱን በአፋጣኝ በማቆምም ከፋኖ ኃይሎች ጋር በሰላማዊ መንገድ እንዲደራደር እየጠየቁም ነው የሚገኘው። የብልጽግና ሹማምንት የሆኑት የብልጽግና ባለስልጣናት ፋኖን አጥፉልን፣ ጽንፈኛውን ደምስሱልን፣ ይህ ሊሆን የማይችል ከሆነ እንደ መንግስት ልንቀጥል አንችልም እያሉ በሚገኙበት በዚህ ሰዓትም የአገዛዙ ታማኝና ከፍተኛ አዋጊዎችና ጄኔራሎች የፋኖን ኃይሎች ፈጽሞ በትጥቅ ትግል ልናሸንፍ አንችልም ብለዋል። የፋኖ ኃይሎች እየተዋጉ የሚገኙት በሚያውቁት ምድረ በዳ ነው። እኛ ግን እየተዋጋን የምንገኘው ደጀን በሌለበት ሁኔታ ነው። ጽንፈኛው ቡድን ደጀን ከበስተጀርባው አሰልፏል። መከላከያ ሰራዊቱ በማያውቀው አካባቢና በማያውቀው ምድረ በዳ እንዲሁ ደግሞ ደጀን በሌለበት ሁኔታ በከፍተኛ ሁኔታ የህይወት መስዋዕትነትን እየከፈለ ይገኛል። ስለዚህ ጽንፈኛውን ቡድን በትጥቅ ትግል ማሸነፍ ስለማንችል አፋጣኝ በሆነ ሁኔታ መከላከያ ሰራዊቱ የአማራን ክልል ከተሞች ለቆ ሊወጣና ከፋኖ ኃይሎች ጋር እውነተኛና ተአማኒ ድርድር ልናካሄድ ይገባል በሚል ለአገዛዙ ጥያቄን ስለማቅረባቸውም ተሰምቷል። ታዲያ ይህ ጉዳይ የብልጽግናን ሹማምንት እንዳላስደሰተ ብሎም ደግሞ በከፍተኛ ሁኔታ ቁጣ ውስጥ እንደከተታቸው ምንጮች አመላክተዋል። ውድ አድማጮች ስለምትከታተሉን ስለምታደምጡን ከልብ አመሰገነን። በቀጣይ ቪዲዮቻችን እስከምንገናኝም ሰላም ጤና በያላችሁበት ይብዛልን እያለን እኛ ከወዲሁ ልንሰናበታችሁ ወደድን። በቀጣይ ቪዲዮቻችን እስከምንገናኝም ሰላም ሁኑልን።